ጆዬ ጸጉር ያድርጓል በእናትሽ የሆነ ነገር መላበኛ ዮ አንዱ ለሰው አለኝ ከአንድ ሰዓት ተኩል በኋላ ነው። አንድ ሰዓት ተኩል በቃ እሺ እመጣለሁ። ዛሬ ስንት ሰዓት ቆያለሁ አለ? ያሞኝ ቢያንስ አንድ ሰዓት ተኩል ይቆያል። አረ ተው ምንም ቢሆን አብሮ አደገህ ነው። ማ ይሄ ጅል ከልጅነቱ ጀምሮ ሚስቶቹን ስነጥቀው ነበር። የቃቃ ሚስቱን ሳይቀር ነጥቂያታለሁ። ዛሬ ደግሞ ቆንጂዬ ሚስቱን በስማ ማን ነው ምንድነው? አንድ ሰዓት ተኩል ይቆያል አላልከኝም ነበር? ዛሬ ተዋረድኩኝ። አንድ ሰዓት ተኩልም ቆያል አላልክም ነበር? መቼ ነው ያልኩሽ? አይ ተው በቃ አሁን እኔ ፍቅር ሰው አስቀምጫለሁ። ቾኩላለሁ በጣም ጆኔም እኮ ሰው አስቀምጫለሁ። አይ ግባ በቃ። ወይኔ ጉድ ፈላ ዛሬ። ይላምጣልኝ። አንቺ አታገኙም ራሴ ወስዳለሁ። አንተ እዚህ ምን አባ ነው የምትሰራው? እዚሁ እንድትቆርጠኝ እኮ ነው ስራ እንዳለበዛብህ። አሁን እዚሁ አንገቴን ልቁረጥ? ጆዬ ወንድሜ ለምን አንገቴን ጸጉሬን ቁረጠኝ እንጂ። አንተ ከልጅነቴ ጀምሮ የኔን ነገር መውሰድ አያስጠላህም? የድሮ ነገር እኮ ድሮ አልፏል። አሁን ግን አንቺ ምን ያረጋል እዚህ? ምን ያረጋል እዚህ? አይደለም እኮ ዝም በይ። ተኝ እንጂ ሂጂ ተኝ። ወይኔ ተኛ ሂድ ሂድ። ይቅርታ ጆ ናት ይቅር በለኝ። አውልቅ ልብስህን አውልቅ። ይቅርታ። ቶሎ ቱታህንም አውልቅ። ያንቺን ገላ ግን በሰው ፊት ሲቆሽሽ ማየት አልፈልግም። እንደፈለጋችሁ ነው። ባለጌ ለመውደድ ጊዜ የለሽ ለፍቅር ነበር መቸገሬ አንቺን